በዓለም ዋንጫ ታሪክ አንድ ተጫዋች ለሶስት የተለያዩ ሀገራት ሶስት የዓለም ዋንጫዎች ላይ መሳተፍ ችሏል። ይህ ተጫዋች ስታንኮቪች ነው። እንደምናውቀው ይህ ተጫዋች በጣሊያን ሴሪያ፣ በላዚዮና በኢንተር ሚላን ብዙዎቻችን እናስታውሰዋለን እና ስታንኮቪች በ1998ቱ ፈረንሳይ ባዘጋጀችው የዓለም ዋንጫ ላይ የዩጎዝላቪያ ብሔራዊ ቡድን ወክሎ መጫወት ችሎ ነበረ። 2006 ላይ ጀርመን ባዘጋጀችው የዓለም ዋንጫ ላይ ደግሞ ሰርቢያ ኤንድ ሞንቴኔግሮ በተሰኘው ብሔራዊ ቡድን ውስጥ ወይንም ደግሞ ሀገር ውስጥ እነዚህን ሀገሮች ወክሎ መጫወት ችሎ ነበረ። ይህም የሆነበት ምክንያት በፖለቲካ ምክንያት ነው እና በ2010 ደቡብ አፍሪካ ባዘጋጀችው የዓለም ዋንጫ ላይ ደግሞ ሰርቢያ ራሷን ከሞንቴኔግሮ ነፃ ስታወጣ የሰርቢያ ብሔራዊ ቡድንን ወክሎ መጫወት ችሏል። እናም በዚህም ምክንያት በፖለቲካ ምክንያት ማለት ነው በሶስት የተለያዩ ሀገራት ላይ ለሶስት የተለያዩ ሀገራት በሶስት የዓለም ዋንጫዎች ላይ መሳተፍ የቻለው ብቸኛው ተጫዋች ስታንኮቪች ነው። ስታንኮቪች በ103 ለነዚህ ሶስት የተለያዩ ሀገራት ባደረጋቸው ጨዋታዎችም 15 ጎሎችን ማስቆጠር ችሏል።